ካንሰርን በተሎ ማወቅ ህይወትን ልታደግ እንደሚችል ያውቃሉ? ሰላም ጤና ይስጥልኝ። ዶክተር መሐመድ ኢብራሂም ይባላለሁ። የካንሰር ህክምና ስፔሻሊስት ሐኪም ነኝ። ዛሬ የመጀመሪያ የካንሰር ምልክቶች ዋና ዋናዎቹን እናያለን። አንደኛው ያልተለመዱ እብጠቶች ወይም እብጠት። ይህ እብጠት በተለያዩ የሰውነት ክፍሎች ላይ ለምሳሌ እንደ ጡት፣ ብብት አካባቢ፣ ብሽሽት አካባቢ፣ አንገታችን አካባቢ ያልተለመዱ እብጠቶች የሚታዩ ከሆነ ወይም ደግሞ ለብዙ ጊዜ እነዚህ እብጠቶች ከሰውነት ጋር የሚቆዩ ከሆኑ ምርመራ ያስፈልጋቸዋል። ሁለተኛው ያልተለመደ ከሰውነት የደም መፍሰስ፣ ለምሳሌ ሳል ውስጥ ደም ካለ፣ ሰገራ፣ ሽንት ውስጥ ደም የሚቀላቅል ምልክት ከታየ፣ እንዲሁም በማፀን ደምና ፈሳሽ የሚታዩ ከሆነ እነዚህ የተለመዱ ምልክቶች ስላልሆኑ አስቸኳይ ትኩረት ያስፈልጋቸዋል። ሶስተኛ የሽንትና የሰገራ ላይ ለውጦች፣ ለምሳሌ ለረጅም ጊዜ የሚቆይ ተቅማጥ፣ የሆድ ድርቀት እንዲሁም የሰገራ መጠን ለውጦችን ማየት፣ እንደገና ደግሞ ሽንት ላይ በተደጋጋሚ ሽንት ሲጠቀሙ ህመም ወይም ደግሞ ሽንት ውስጥ ደም መቀላቀል፣ እነዚህ ምልክቶች የሚታዩ ከሆነ በአስቸኳይ ሐኪም ማማከር ያስፈልጋል። በአራተኛ ለብዙ ጊዜ የሚቆይ ቁስል ወይም ደግሞ የማይድን ቁስል፣ ለምሳሌ ቆዳችን ላይ ወይም ደግሞ አፋችን ውስጥ ቁስል ኖሮ ይህ ቁስል ጥቂት ሳምንታት ውስጥ የማይድን ከሆነ አሳሳቢ ምልክት ሊሆን ይችላል። በአምስተኛ ደግሞ ምክንያት የሌለው የሰውነት ክብደት መቀነስ ነው የሚሆነው። ያው አንድ ሰው ምንም አይነት ጥረት ሳያደርግ በከፍተኛ ሁኔታ በአጭር ጊዜ ውስጥ ከፍተኛ ክብደት የሚቀንስ ከሆነ፣ ለምሳሌ ከ5 ኪሎ እና ከዛ በላይ በአጭር ጊዜ ውስጥ የሚቀንስ ከሆነ ይህ በጣም አደገኛ ምልክት ሊሆን ስለሚችል በአስቸኳይ ወደ ሕክምና ሄዶ ምክንያቱን ማረጋገጥ ያስፈልጋል። ስድስተኛ ደግሞ የምናየው ለረጅም ጊዜ ሳል ወይም ደግሞ የድምፅ መለወጥ፣ በተለይ ከዚህ በፊት ሲጋራ በሚያጨሱ ሰዎች ላይ የሚታይ ከሆነ በጣም አሳሳቢ ምልክት ሊሆን ስለሚችል በአስቸኳይ ሐኪም ማማከር ያስፈልጋል። በሰባተኛ ደግሞ ቆዳችን ላይ ያው በተለምዶ ጠቋቁር ነጠብጣቦች ይኖራሉ። እነዚህ ነጠብጣቦች በመጠን በቅርጽ እና በቀለም ለውጥ ማምጣት ከጀመሩ፣ እንዲሁም አንዳንድ ጊዜ ማሳከክ ወይም ደግሞ ደም ማምጣት ከጀመሩ በጣም አሳሳቢ ምልክት ሊሆን ስለሚችል እነዚህም በደንብ ትኩረት የሚፈልጉ ነገሮች ስለሆኑ በአስቸኳይ ሐኪም ማማከር ያስፈልጋል። እነዚህ ከላይ የጠቀስናቸው ምልክቶች በጠቅላላ ሁሌ አንድ ሰው እነዚህ ምልክቶች ስላሉት ካንሰር አለው ማለት ላይሆን ይችላል። ግን ሁሌም ወደ ሐኪም ቤት ሄዶ ሐኪምን ማማከር እንዳለባቸው ይጠቁማሉ። በቶሎ ካንሰርን ማወቅ ከካንሰር ጋር የተያያዙ ከፍተኛ ስቃዮችን ለመቀነስ በእጅጉ ስለሚረዳ እነዚህ ነገሮች ላይ በአስቸኳይ ውሳኔ መስጠትና መታየት ያስፈልጋል። አመሰግናለሁ።